አሰላሙ አሌይኩም ወራህመቱላህ ወበረካቱ። በአሁኑ ሰዓት እጅግ በጣም ብዙ እህትና ወንድሞቻችን እየተጠቀሙ ስላለው አንድ በቀላሉ ኦንላይን ገንዘብ ማግኘት ይቻላል ስለሚባለው ፖፕ ላይቭ ስትሪም መተግበሪያ እጅግ አስገራሚ ወሳኝ መረጃ ይዤላችሁ መጥቻለሁ። ወደ ዋናው ማብራሪያችን ከመግባታችን በፊት አንድ አስገራሚ ነገር ልንገራችሁ። በፖፕ ላይቭ ስትሪም ላይ ሚሊዮነር ሆነናል፣ ከብረናል የሚሉ ሰዎች እውነታቸውን ነው? አዎ እውነታቸው ነው፣ ከብረዋል። ይህ እንዴት እንደከበሩ የሚነግራችሁ የዛሬ ዋነኛ ምስጢር። ዛሬ መስራቾቹ የዘረጉትን ያንን የተደበቀ ወጥመድና ሰዎች እልህ ውስጥ ገብተው ገንዘባቸው እንዲያጠፉ የሚያደርጉበት አስገራሚ ስልት በግልጽ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራ። ፖፕ መቼ እንደተመሰረተ በይፋ ተለቆ ስራ የጀመረበት እንደ ፈረንጆቹ አቆጣጠር በ2021 አካባቢ በተለይም በኮቪድ-19 ወረርሽኝ ማግስት ሰዎች ቤታቸው በነበሩበት ወቅት የላይቭ ስትሪም ስርጭት መተግበሪያዎች በከፍተኛ ደረጃ ተቀባይነት ሲያገኙ ይህ መተግበሪያ በፍጥነት አደገ። ማን ነው የመሰረተው? የፖፕ መስራቾች ባለቤትነት ማን ነው? ይህ መተግበሪያ የቻይና የቴክኖሎጂ ኩባንያ ውጤት ነው። መተግበሪያው ያዘጋጀው ቪሾው ባንድ፣ ቪሾው ሚዲያ፣ ዌቮን ቴክኖሎጂ የተባለ የቻይና የቴክኖሎጂ ተቋም ነው። ዋና መስሪያ ቤቱ በቻይና የቴክኖሎጂ ከተማ በምትባለዋ ሃንጉዝ ቻይና የሚል ሲሆን በሆንግ ኮንግ እና በሲንጋፖር በኩል የንግድ መረቦችን ዘርግቷል። ምን አይነት ሰዎች ናቸው የመሰረቱት? ፖፕ የፈጠሩ ሰዎች የኢንተርኔትና የሳይኮሎጂ የሰዎችን ስነ አእምሮ ጠቅለል አድርገው የሚያውቁ የቻይና የሶፍትዌር መሐንዲሶችና የማርኬቲንግ ባለሙያዎች ናቸው። የእነዚህ ሰዎች የጀርባ አጥንት ማለትም የጀርባና ዓላማ በጥልቅ ስንመረምር የሚከተለውን ዋና ዋና ባህሪ እናገኛለን። ጋንፍሌክሽን ባለሙያዎቹ የጋንፍሌክሽን ባለሙያዎች መሆናቸው መስራቾቹ ቀደም ሲል በቻይና ውስጥ ትልልቅ የቪዲዮ ጌሞችና ቁማር መተግበሪያዎች ላይ የሰሩት ባለሙያዎች ናቸው። ጨዋታ እና ማህበራዊ ህይወትን በማቀላቀል ሰዎችን እንዴት መተግበሪያው ላይ ሱስ መያዝ እንደሚችሉ ጠንቅቀው ያውቃሉ። አሲያ እና አፍሪካ ገበያ ኢላማ በማድረግ መሆናቸው። መስራቾቹ ይህ መተግበሪያ ሲሰሩ ያጠኑት እንደ አውሮፓ ያሉ የበለጸጉ ሀገራት ሳይሆን የስራ አጥነት ቁጥር ከፍተኛ የሆነባቸው የደቡብ እስያ፣ ፓኪስታን፣ ኢንዶኔዥያ እንዲሁም የአፍሪካ ሀገራት ኢትዮጵያን ጨምሮ ናይጄሪያ፣ ኬንያ ነው። ወጣቶቹ ስራ ፈላጊ መሆናቸውን ያውቃሉ። በቀላሉ ስልክ ላይ ተቀምጠው ተከፋይ የሚሆኑ ማባባያ ፈጠሩ። ከህግ ማምለጭ መንገዶች የሚያውቁ መሆናቸውን ቻይና በሀገሪቱ ውስጥ ያሉ ወጣቶች ጊዜያቸውን በቁማርና በባዶ ላይቭ ስርጭት እንዳያጠፉ በጣም ጠንካራ ህግ አላት። በቻይና ውስጥ የዚህ አይነት መተግበሪያዎች በጥብቅ የተከለከለ ናቸው። ስለዚህ መስራቾቹ መተግበሪያውን በቻይና እንዳይሰራ አድርገው ህግ በሌለባቸው ወይም ደግሞ ደካማ ህግ ባላቸው ታዳጊ ሀገራት ላይ ብቻ እንዲሰራ አድርገውታል። የፖፕ መስራቾች ዋና የንግድ ስልት አልጎሪዝም ምንድን ነው? የእነዚህ ሰዎች ዋና ስልት ሰዎችን ስሜት ወደ ገንዘብ መቀየር የሚል ነው። መተግበሪያው የሰሩት በሚከተለው የስነ አእምሮ ወጥመድ ነው። መጀመሪያ ላይ ሰዎችን ለመሳብ ፍሪ ታክስ ወይም ፒኬ ፍሪ ታክስ በመስጠት ጥቂት ዶላር እንዲያሸንፉ ያደርጋሉ።
በመቀጠልም ሰውየው ሱስ ሲይዘው እውቅና ሲፈልግ ፒኬ ውድድር ያመጡበታል። እዚህ ላይ መስራቾቹ ሰውየው መሸነፍ ስለማይፈልግ ደጋፊዎቹን ብር እንዲያወጡ ይቀሰቅሳል የሚል የስነ አእምሮ ስሌት ተጠቅመው በመጨረሻም ገቢው 70% የሚሆነው ኩባንያው መስራቾቹ ይወስዳል። የቀረውን ጥቂት ሳንቲም ማለትም 30%ቱን ለተጫዋቾቹ ያካፍላል። እዚች ጋር ፖፕ ፕላትፎርም ላይ የምትሰሩ የሚታቁ ካላችሁ በመሰረቱ ፖፕ ላይ 30%ቱን ነው ፕላትፎርሙ የሚወስደው፣ እኛ የምንወስደው 7%ቱ ነው። ልክ ነው። ዴይሊ ታስክ ሰርተን ላይቭ ትሬዠሪ ቦክስ እንዲሁም ላኪ ቦክስ፣ ሌላ ደግሞ ፋይወርክ ሰብስበን እንዲሁም ወንበር ሰርተን የምናገኘው 100,000 ፖይንት ፕላትፎርሙ የሚያነሳው 30%ቱ ነው። ነገር ግን ይሄንን በሌላ ስሌት ስንገባ ወደፊት ኢንሻላ የኮይን ስሌት ውስጥ እንገባለን። ፒኬ ስትንሄድ ያለውን ነገር በዝርዝር አቀርብላችኋለሁ። ለዛሬ በዚህ ነው የምንቀጥለው። እንዲሁም ፕላትፎርም የሚወስደው 30% ሰው 70% ፕላትፎርሙ ወስዶ 30%ቱ እንዴት ሆኖ ወደኛ እንደሚመጣ በምን ስሌት እንደሚያገኙት በሌላ ቪዲዮ እሰራላችኋለሁ። በአጭሩ ፖፕ ላይቭ የፈጠሩ አካላት የሰዎችን የገንዘብ ፍላጎት እልህና ስሜት ተጠቅመው በቁማር አሰራር ከፍተኛ ቢሊዮን ዶላር የሚያፈሱ የቻይና የቴክኖሎጂ ነጋዴዎች ናቸው። ራሳቸው ህጋዊ መስለው ለመታየት በሲንጋፖርና በሆንግ ኮንግ ስማቸውን ቢያስመዘግቡም የገቢ ምንጫቸው ግን በታዳጊ ሀገራት ወጣቶች ጉልበት ውርርድ ላይ የተመሰረተ ነው። የእነዚህ ሰዎች የጀርባ ዓላማው ማወቅ ፖፕ ላይ ጊዜያችንና ገንዘባችን እንዳናጠፋ ይረዳናል። ፖፕ ላይቭ ስትሪም ላይ ብዙ ጊዜ ተጠቃሚ የሚሆኑት ፕላትፎርሙ ነው ወይስ ተጠቃሚዎች ናቸው? 100% ተጠቃሚ የሚሆነው ድርጅቱ ነው። ለምን? ምንም ኪሳራ መትረፍ ተጠቃሚው ፒኬ ሲገጥም ቢያሸንፍም ባያሸንፍም ለድርጅቱ ምንም ልዩነት የለውም። ምክንያቱም በሁለቱም ወገኖች ደጋፊዎቻቸው የተረጨው ኮይን መጀመሪያውኑ በዶላር የተገዛ ስለሆነ ድርጅቱ መሀል ላይ ሆኖ 70% ይቆጠራል። በቁማር ህግ ባለቤቱ ሁልጊዜ አትራፊ ነው የሚለው ህግ አለ። ፖፕ ላይ ተጫዋቾች ዛሬ ሊያተርፉ ነገ ሊከስሩ ይችላሉ። መተግበሪያው ግን ምንም አይነት ገንዘብ አውጥቶ ስለማይጫወት በየቀኑ በሚሊዮን የሚቆጠር ዶላር የተጣራ ትርፍ ያሳያል። በፖፕ ላይቭ ላይ 70% ተጠቃሚ ራሱ ድርጅቱ ሲሆን ተጫዋቾቹ ግን ፍርፋሪ 30% ብቻ ነው የሚከፍለው። ሰዎች ብዙ የደከሙበት ጥቂት ዶላር ሲያገኙ ትልቅ ነገር ያገኙ ይመስላቸዋል። ነገር ግን ከጀርባ ሆነው የእነሱን ጉልበት እልህ ወደ ቢሊዮን ዶላር እየቀየረ ያሉ የቻይና የቴክኖሎጂ ባለቤት ነው። ይህን የጥቅም ክፍፍል ድርጅቱ ሰዎችን እንዴት አድርጎ እንደሚበዘብዝ በደንብ ግልጽ አደርግላችኋለሁ በሚቀጥለው በክፍል 2 ፕሮግራሜ ላይ። ፖፕ ፕላትፎርም ላይ የምትሰሩ ሰዎች ታውቁታላችሁ፣ ግን ግልጽ ለማድረግ ያህል የስትንድ ገቢ ምንድን ነው፣ የፒኬ ገቢ እንዲሁም የትሬዠሪ ቦክስ፣ የላኪ ቦክስ፣ የላይቭ እንዲሁም የሳይድል የተለያዩ ጋምብል ጌም አሰራራቸው እንዴት ነው፣ እንዲሁም ቅድም ፕላትፎርሙ 30%ቱን ወስዶ 70%ቱን ለእኛ ይሰጠናል ብያችሁ ነበረ። ይህን የሚያደርገው እኛ ከፕላትፎርሙ ከምናገኘት ሽርፍራፊ ዴይሊ ታስክ ነው እንጂ በሌላ መንገድ ወጪ በሚደረግበት ለምሳሌ ለፒኬ ውድድር በምናወጣበት ገንዘብ ላይ 30% ሰውን የሚወስደው 7%ቱ ነው ፕላትፎርሙ የሚወስደው። እንዴት ነው የሚለው ነገር በስሌት ይዤላችሁ ይመጣለሁ። እስከዛ ድረስ ሰላማችሁ ይብዛልኝ።